ሰላም እንዴናችሁ ውድ የዩቲዩብ እና የቲክቶክ ቤተሰቦቼ በድጋሚ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በክፍል 91 ለነርሲንግ ዲግሪና ዲፕሎማ ሲኦሲ ኤግዚት ኤግዛም የሚሆን ጥያቄና መልስ ነው እየላችሁ የቀረብኩት። ውድ አድማጭ ተመልካቾቼ ቀጥታ ወደ ቪዲዮ ወስዳችኋለሁ። መልካም ቆይታ። እንግዲህ በመጀመሪያ የሚያመለክተን ወይም የምናገኘው ጥያቄ ምንድነው? A 28 years old man እንግዲህ ወንድ ነው 28 አመቱ ነው brought in hospital with clinical sign and symptom ማለት ነው ወደ ሆስፒታላችን መጥቷል ማለት ነው እና clinical sign and symptom በመጠየቅበት ሰዓት ኢንተርቪው ስናደርግ ፖሊዲፕሲያ ፖሊፋጊያ ፖሊዩሪያ እና ዌት ሎስ አለ ብሎናል ማለት ነው። እንግዲህ ፖሊዲፕሲያ ማለት መጠማት ማለት ነው፣ ፖሊፋጊያ ማለት ረሃብ ስሜት ማለት ነው፣ መራብ ማለት ነው፣ ፖሊዩሪያ ሽንት ማለት ዌት ሎስ ማለት የክብደት መቀነስ እና በመንጠይቅበት ሰዓት ውሃ ይጠማኛል፣ ሽንት ይለኛል፣ ረሃብ ቶሎ ይረበኛልና ክብደት ይቀንሷል ብሎ ነው የመጣው ማለት ነውና after detail የሆነ ዲያግኖስ ከተሰራ በኋላ ፊዚሻኑ ሪከመንድ ያደረገው ምንድነው ላይፍ ሎንግ ወይም እድሜ ልክ ኢንሱሊን ቴራፒ እንዲጠቀም ነው የተደረገው ማለት ነው። እና ከዚህ ሲናሪዮ በመነሳት which types of diabetic mellitus is most likely diagnosed እንግዲህ የሚያሳየን ባጭሩ ዲያቤትስ ነው የሚያሳየን። ምክንያቱም ይዞት የመጣው ሰውየው ካርዲናል ሳይን ኦፍ ዲኤም ወይም ሃይፐርግላይሴሚያ ማለት ሃይ ብለድ ግሉኮስ ሌቭል በደም ውስጥ የሚገኘው የግሉኮስ ሌቭል ሲጨምር ነው 126 እና ከዛ በላይ ሲሆን ነው ዲኤም የሚባለው ማለት ነው። ፋስቲንግ ላይ ሳይበላ የሚለካው ማለት ነው። እና ሶስቱ ፒዎች ይባላሉ ፖሊፋጊያ ፖሊዩሪያ እና ፖሊዲፕሲያ ካሉ it is the cardinal signs of diabetes ነው የሚባሉትና ከዛ ጋር ተይዞ ዲያቤትስ ዲያግኖስ ሆኗል ነው። እንግዲህ ዲያቤትስ ደግሞ ስናይ አራት አይነት ዲያቤትስ መልተስ ምንላቸው አሉ። ገስቴሽናል ዲያቤትስ መልተስ ታይፕ 1 ታይፕ 2 እና ሰከንዳሪ ዲያቤትስም ብለን የምንጠራው ማለት ነው። እንግዲህ የገስቴሽናል ዲያቤትስ ብለን የምንጠራው በዋነኝነት እዚህ ጋር እንደምንመለከተው ማለት ነው ገስቴሽናል ዲያቤትስ a forms of hyperglycemia that develop during pregnancy ማለት ነው and pose risk for the mothers and the fetus ማለት ነው። እናቲቱ ላይ እና ልጁ ላይ ሪስክ ያለው እና በእርግዝና ሰዓት የሚከሰት የስኳር መጠን የግሉኮስ መጠን በደም ውስጥ መጨመር ገስቴሽናል ዲያቤትስ ይባላል ማለት ነው። ሰከንዳሪ ዲያቤትስ በሜሊተስ ብለን የምንጠራው ደግሞ በዋነኝነት secondary to that occurs secondary to drugs or disease ማለት ነው። ከተለያዩ በሽታዎች ጋር ከመድኃኒት ጋር ተያይዞ የሚመጣ አይነት ከሆነ ደግሞ ሰከንዳሪ ይባላል። ታይፕ 1 ብለን የምንጠራው ደግሞ ኢንሱሊን ዲፔንደንት ዲያቤቲክ ሜሊተስ ወይም ቤታ ሴል ዲስትራክሽን የሚመጣ ማለት ነው። ያ ማለት lack of insulin secretion or production ማለት ነው። በብዛት ምንም አይነት ኢንሱሊን ሴክሬሽን ምናምን ሳይኖር ሲቀር ማለት ታይፕ 1 ይባላል። ታይፕ 2 ከሆነ ደግሞ ኢንሱሊን ሬዚስታንስ ነው ወይም ነን ኢንሱሊን ዲፔንደንት ዲያቤቲክ ሜሊተስ ብለን እንጠራዋለን ማለት ነውና ከዛ ጋር ተያይዞ ኢንሱሊን ቴራፒ ላይፍ ሎንግ ሪከመንድ ያደረገው ፊዚሻናችን ማንኛው ዲያቤቲስ ነው ስለሆነ ነው ስንል ታይፕ 1 ዲያቤቲክ ሜሊተስ ስለሆነ ነው። so the correct answer is what C ሆናል ማለት ነው የመጀመሪያው። ወደ ሁለተኛው ጥያቄ በመንመጣበት ሰዓት ደግሞ ምንድነው a patient present with abdominal pain ነው። እንግዲህ ሰውየው abdominal pain ነው በብዛት ይሄ ፔሪ አምብሊካል ኤሪያ ወይም ምንብርት አካባቢ ላይ ማለት ነው over time pain that move to the right lower quadrant area ወይም ራይት ሎወር ኳድራንት ፔን ተከስቷል ማለት ነው። ሙቭ አድርጎ ወደ ምንድነው ማለት ነው በቀኛችን የታችኛው ሆዳችን ክፍል ላይ ማለት ነው በጣም ከፍተኛ የሆነ ማለት ነው ወይም ያ ምንድነው አንቴሪየር ሱፔሪየር ኢሊያክ ስፓይን ምንለው አለ በዛና በእምብርታችን መካከል ላይ የምትገኝ ቦታ አለ። እዛ ቦታ ላይ ራይት ሎወር ኳድራንት ኤሪያ ላይ ፔን ዴቨሎፕ አድርገ which of the following clinical condition most likely suspect ማለት ነው። እንግዲህ ከዚህ ጋር ተያይዞ ማንኛው ችግር ሊሆን ይችላል አፔንዲሳይተስ ኮሊሲስታይተስ ፒዩዲ ዳይቨርቲኩላይተስ ብለን የምንጠራው። እንግዲህ ፒዩዲ ማለት እዚህ ጋር የምንመለከተው ፒዩዲማ ፔፕቲክ አልሰር ዲዚዝ ማለት ሶርት the linings of esophagus የምድረው የኢሶፋገስ ክፍል ማለት ነው ፉድ ፓይፕ በሚባለው እሱ ሲቆስል ኢሶፋጂያል አልሰር ይባላል። ሶርት the linings of stomach gastric ulcer ይባላል ማለት ነው። ሶርት the linings of duodenum ወይም duodenal ulcer ወይም በአጭሩ የጨጓራ ቁስለት ብለን የምንጠራው የጨጓራ ቁስለት ነው ወይ ስንል እሱን አንድ ይለናል። ሁለተኛው ላይ ኮሊሲስታይተስ ነው። እንግዲህ ኮሊሲስታይተስ ማለት ምንድነው በመንልበት ሰዓት በዋነኛነት it inflammations of gallbladder ማለት የሐሞት ከረጢት ማለት ነው። የሐሞት ከረጢቷ ስትቆስል ማለት ነው ኮሊሲስታይተስ ይባላል። and then appendicitis ብለን የምንጠራው ደግሞ እዚህ ጋር የምናየው appendicitis ማለት it is an inflammation of the appendix ማለት ነው። የትርፋንጀት ብለን የምንጠራት ክፍል ስትቆስል ደግሞ appendicitis ይባላል። የመጨረሻው diverticulitis ብለን የምንጠራው ደግሞ it is an inflammation pouch
in the walls of the large intestine እንግዲህ large intestine ክፍል ላይ ኪስ የመሰለ ነገር ወደ ውጭ ወጣ ያለ ፖች አለ ያ ፖች ዳይቨርቲኩላ ይባላል ሲኮስል ዳይቨርቲኩላይተስ ብለን እንጠራለን ማለት ነውና ከዚህ ጋር ተያይዞ ራይት ሎወር ኳድራንት ኤሪያ ላይ የሆነ ስለሆነ ፔኑ ምን አይነት ችግር ሊሆን ይችላል ስንል በዋነኝነት ሰስፔክት የሚያደርገው appendicitis ነው inflammations of the appendix ማለት ነው so the correct answer is A ይሆናል ማለት ነው ሌላው እንግዲህ ሶስተኛው which on the following problem is most likely associated with osteoporosis እንግዲህ osteoporosis ጋር ተያይዞ የሚመጣ ችግር ምን ሊሆን ይችላል እንግዲህ osteoporosis ማለት ምንድነው ስንል is a health condition ነው that weaken the strength of the bone ማለት ነው አጥንት ጥንካሬው መቀነስ ማለት ነው and make them fragile and more likely to break ማለት ነው በጣም ተሰባሪና በቀላሉ እንዲሰበር ይሆናል ማለት ነው ያጥንት መሳሳት በሚያጋጥምበት ሰዓት ነው እንግዲህ as you age ነው እድሜ ሲጨምር you may likely to develop osteoporosis by the way እድሜያችን እየጨመረ በሚመጣበት ሰዓት ለፍራክቸር ወይም ለስብራት የሚባለው የመጋለጥ እድላችን በጣም ወይም ለአጥንት መሳሳት የመጋለጥ እድላችን በጣም ከፍተኛ ነው ሴቶች ሜኖፓውዝ ላይ ሲደርሱ የወር አበባ ማየት ሲጀምሩ ማየት ሲያቆሙ ማለት ነው loss of estrogen production ማለት ነው ከዛ ጋር ተይዞ የአጥንት መሳሳት ዴቨሎፕ ያደርጋሉ ወንዶች ደግሞ ቴስቶስትሮን ሌቭላቸው በሚቀንስበት ሰዓት ደግሞ ምን osteoporosis ዴቨሎፕ ያደርጋሉና ከኦስቲዮፖሮሲስ ጋር አሶሺየት የሚያደርገው ምንድነው ስንል osteoporosis አጥንት መሳሳት ካለ የሳሳው አጥንት በቀላሉ ተሰባሪ ይሆናል fracture formation ማለት ነው so the correct answer is C ማለት ነው ሶስተኛው አራተኛው ደግሞ የሚያመለክተን ምንድነው which one of the following is the most common cause of acute osteomyelitis ለአኪዩት osteomyelitis most common cause ሊሆን የሚችለው ማነው ነው እንግዲህ osteomyelitis ማለት ምንድነው ስንል it is bone infection also known as bone infection ማለት ነው it is caused by bacteria staphylococcus aureus በሚባል ባክቴሪያ የሚመጣ ነው it is an inflammation and swellings that occur in the bone ማለት ነው ለዚህ the most common cause ማን ነው ስንል ከነዚህ ውስጥ ከተዘረዘሩት staphylococcus aureus ምንለው most common cause ይባላል so the correct answer is A አምስተኛውና የመጨረሻው ደግሞ የሚያመለክተው ምንድነው assume you are working in emergency surgical OPD ማለት ነው እንግዲህ አንተ ራስን emergency surgical OPD ነው የምትሰራው ብለን ብናስብና ከኦርቶፔዲሻኑ ጋር ፍራክቸር የደረሰበትን ሰው ኤግዛማይን በሚያደርግበት ሰዓት አብረን እየሰራ ወይም እየተሰራ ማለት ነው the orthopedician found that እንግዲህ ኦርቶፔዲሻን ማለት ያጥንት ስፔሻሊስት ብለን የምንጠራው ማለት ነው the bone is broken into many fragments ማለት ነው ወደ many fragment የተሰባበረ አጥንቶችን ቢያገኝ ማለት ነው ቢደቅማ እና ክሬፕተስ የሆነ ሙቭመንት ጊዜ ድምጽ የሚያወጣ አይነት ሲተት አይነት የሚል ገጭ የሚል አይነት ድምጽ ቢያወጣ ማለት ነው and he asked you to tell him the types of fracture that has occurred ማለት ነው እና ምንድነው ምን አይነት ፍራክቸር ሊሆን ይችላል ብሎ ቢጠይቀን ነው so what should be your answer from the given alternative ምን አይነት ፍራክቸር ነው ብለን ትናገራለህ ነው comminuted fracture compressed fracture impacted እና spiral fracture ስለ ፍራክቸር በሌላ ቪዲዮ ይዤላችሁ መጣለሁኝ ማለት ነው ከዚህ ጋር ተያይዞ እንግዲህ broken የሆነው bone ወደ many fragment የሚድ ድቅቅቅ አይነት የሚል ከሆነ ማንኛው ነው comminuted fracture ብለን እንጠራዋለን ማለት ነው fracture ማለት ምንድነው ከተባለ ባጭሩ breaking the continuity of bone ማለት ነው አጥንት ምን ሲያደርግ ማለት ነው ሲሰበር fracture ብለን እንጠራለን ማለት ነው አድማጭ ተመልካቾቼ ስለዚህ በክፍል 91 ይዤላችሁ ቀርቤ የነበረው የሲኦሲ ኤግዚት ኤግዛም ጥያቄና መልስ ይመስል ነበር መንቄ ነበርኩኝ ሰላማችሁ በዘት ይበለልኝ ወዳችኋለሁ